السلام عليكم ورحمة الله وبركاته تودراችሁ የአቡ አነስ የተርቢያ ሚዲያ ተከታታዮች እንግዲህ በግጥምና ዜማ መልእክት ማስተላለፍ ይቻላል። ዝም ብላችሁ በመሳሪያ ላይ ሁልጊዜ ስለ መሳሪያ እያላችሁ እድሜ ልካችሁን በጭቅጭቅ በዚህ ላይ ሞት ይመጣል። የተሳሳተ አስተሳሰብ ይዛችሁ እንዳትሞቱ ያልኳችሁ በተለይ ሱና ተከታዮች ነው የምትሉ ሐራም ያልሆነ ሐራም ያላችሁ ሐራሙማ መጥፎ ንግግሩ ነው። ሐራሙማ የሽርክ ንግግሩ ነው። ሐራሙማ የሱነት ዘፈኑ ነው። ንግግሩ ላይ ነው እንጂ ግጥምና ዜማው የሚታየው ንግግሩ ጥሩ ከሆነ እንይዘዋለን፣ ንግግሩ መጥፎ ከሆነ እንጥለዋለን። ስለዚህ ቴክኖሎጂ መጠቀም አይከለከልም ለጥሩ ካዋል ነው ማለት ነው። ስለዚህ መሳሪያ ብላችሁ ሙጭጭ የምትሉ በማንኪያ ማድረገው እንኳን መስራት እንችላለን። በዚህም አድርገን መስራት እኮ እንችላለን ማለት ነው። ስለዚህ ሁላችሁ ዝም ብሎ በጠባብ የሆነ አስተሳሰብ የቴክኖሎጂ ድሆች የሆናችሁ የቴክኖሎጂ ግንዛቤ የሌላችሁ ቴክኖሎጂውን አድርጎ እስልምና ማስፋፋት ይቻላል። እናንተ አታስፋፉ፣ ዝም በሉ። በቃ አፋችሁን ይዛችሁ ዝም በሉልን ነው የምንለው። እኔ አስፋፋለሁ አይደል? ስለማውቀው የተውሂድ የስነ ምግባር የልጆች አስተዳደግ ተርቢያ ብዙ አለ። የሰርግ ነሺዳ የማህበራዊ አሉ እችላለሁ። ስለዚህ የቻለውን ይበል። አለሙያችሁ እየገባችሁ ግን በተውሂድ ስም አትሸቅጡ። የተውሂድ መንዙም አለ ወይ የሚለው የተውሂድ ነሺዳ አለ ወይ የሚለው ደግሞ ቀጥሎ አብራርቼ እገልጽላችኋለሁ። ምን ማለት ነው? የሽርክ መንዙማ ሳለ የዝሙት ዘፈኖቹ ሳሉ ለዚህ እያንዳንዱ ጥልቅ በሆነ በማስረጃ አድርጌ እነግራችኋለሁ ኢንሻአላህ። ሽክራን ሼር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አቡ አነስ የተርቢያ ሚዲያ ለትውልዱ ማንቂያ፣ የሶሐቦችን አርአያ የሶሐቦችን ታሪክ እየነቀስን ደግሞ ልጆችን እናስተምራለን።